እሺ ሰላም ሰዎች ዛሬ ተመልሰናል ከረጅም ጊዜ በኋላ ያው ቪዲዮ በአንዳንድ ምክንያቶች መስራት አልተመቸንም ነበረ። ዛሬ የምንወያይበት በአጠር ባለ መልኩ ማለት ለእናንተ በሚገባችሁ መልኩ ለማስረዳት እንሞክራለን። ስለ ፌር ቫልዩ ጋፕ ሞር የአይሲቲ ኮንሰፕቶችን ነው እናስተምረው የተባለ ስለሆነ ማለት ነው። ዘን ፌር ቫልዩ ጋፕ ምንድነው? ምንድናቸው? እንዴት አይዴንቲፋይ አድርገን እንጠቀማለን? መቼ እንጠቀማለን? ዘን እንዴት እንጠቀማቸዋለን የሚለውን ነገር ነው የምናስበው። ፌር ቫልዩ ጋፕ ማለት በሶስት ካንድል መሃል የሚፈጠር ጋፕ ነው። እና ያ ጋፕ ማርኬትን ግራቪቴት አድርጎ ሙቭመንቱን ያስቀጥላል ብለን እናስባለን ማለት ነው። ማርኬት ሁሉ ጊዜ ምን ያደርጋል? ወይ ሲክሊዲቲ ያደርጋል ወይም ፌር ቫልዩ ጋፕ ኦፈር ፌር ቫልዩ ለማድረግ ይንቀሳቀሳል ማለት ነው ብዙ ጊዜ። እና ፌር ቫልዩ ጋፕ ማርኬት ወደዛ ሪትሬስ ሲያደርግ ያ ፑሽ ኮንቴክስት ይኖረናል ወይም ማርኬቱን ፑሽ እንደሚያደርግልን እናስባለን ማለት ነው። ወደ ቤሪሽም ወደ ቡሊሽም ማለት ነው። እና በሶስተኛው ካንድል በቡሊሽ ሰዓት በቤሪሽ ሰዓት ካንድሉ ሁለቱን ከለራቸው እንትን እንዲል ነው የተለያየው ጀስት ኖርማል ነው። በቡሊሽ ሰዓት የሶስተኛው ካንድል ሎን እና የመጀመሪያው ካንድል ሃይ በመሃላቸው ያለውን ጋፕ ምን ብለን እንሰይመዋለን? ፌር ቫልዩ ጋፕ ብለን እንሰይመዋለን ማለት ነው። ዲስ ፓርት ዘን ማርኬት ምን ያደርጋል ብለን እናስባለን? ሁሌ ወደዚህ ፌር ቫልዩ ጋፕ መጥቶ ሙቭመንቱን ይቀጥላል። ቡሊሽ የሆነው ሙቭመንት ይቀጥላል ማለት ነው። በቤሪሽ ሰዓትም ተመሳሳይ ነው። ይሄንን ሙቭመንት ይሄንን ጋፕ ተች አድርጎ ማርኬት ምን ያደርጋል ብለን እናስባለን? ዘን ነክቶ ይመለሳል ብለን እናስባለን ማለት ነው። እና ጀስት ፌር ቫልዩ ጋፕ ጀስት ቀለል ያለ ኮንሰፕት ነው ከአይሲቲ ጋር እንትን ያለ ማለት ነው። ዘን ፌር ቫልዩ ጋፖችን ሞር ደግሞ ብንጠቀም የሚመከረው ሃየር ታይም ፍሬም ላይ ነው። ለዳይሬክሽን ኦር ለቫይስ ምናምን ማለት ነው። ዘን ሎወር ታይም ፍሬም ላይ አስ ኤንትሪ መጠቀም እንችላለን። ሞር ቫሊድ የሚሆኑት ግን ሃየር ታይም ፍሬም ላይ ነው። ጀስት ታይም ፍሬማችን እንደምንጠቀምበት ማለት ነው። ጀስት ዴሊ ከሆነ ለኛ ሃየር ታይም ፍሬማችን ዴሊ፣ ዘን ሎወር ታይም ፍሬማችን 5 ሚኒት ምናምን ነው የሚሆነው ማለት ነው። ዘን እንደምንጠቀምበት ታይም ፍሬም አላይመንት መጠቀም እንችላለን። ሞር ፕሮባቢሊቲ የሚኖራቸው ሃየር ታይም ፍሬም ላይ ነው። ምክንያቱም ሃየር ታይም ፍሬም አብዛኛው ዳይሬክሽን ሙቭመንት ልክ የሚሆነው ሃየር ታይም ፍሬም ላይ ነው። እና ጀስት አሁን ደግሞ በካንድሎች ለማሳየት እንሞክራለን ማለት ነው። ፌር ቫልዩ ጋፕ ጀስት ኮንሰፕቱ ቀለል ያለ ነው። ይሄን ያህል የሚከብድ አይደለም። በሶስት ካንድሎች መሃል የሚፈጠር ጋፕ ነው ጀስት ፌር ቫልዩ ጋፕ ማለት ነው። ጀስት በቃ ይሄን ብቻ ያዙት። ያው ሞር ከኮንሰፕታችሁና ከምትጠቀሙት ስትራቴጂ አንፃር አንድ ላይ አድርጋችሁ መጠቀም የሚችሉ ኮንሰፕት ነው። ዘን በጎልድ ፌር ቫልዩ ጋፕን አይዴንቲፋይ ስናደርጋቸው ሞር የምንጠቀማቸው ሃየር ታይም ፍሬም ላይ ነው ያልኳችሁ። ጀስት ለዚህ ምክንያቶች ነው። ሞር ጎልድ ላይ ለምሳሌ እንደምናየው አብዛኛው ፌር ቫልዩ ጋፕን ታፕ እያደረገልን እየነካልን ነው። ሞር ኮንቴክስቱ የሚያስቀጥለው ላይ ይሄኛውን ዴሊ ነው። ዴሊ ታይም ፍሬም ላይ ነው ሞር ኢፌክቲቭ የሚሆኑት ሃየር ታይም ፍሬም ላይ ስለሆኑ ጀስት በዴሊ እናያቸው ብለን ጀስት እዚህ ጋርም ነክቶታል፣ አውት አፕ አድርጎታል። ጀስት እዚህኛው ጋርም ይሄኛውን ሊኩዊዲቲ ለመውሰድ እዚህ ጋር ያለውን ሊኩዊዲቲ ለመውሰድ ይሄኛው ፌር ቫልዩ ጋፕ ተጠቅመዋል ማለት ነው። እዚህ ጋር አብዛኛው ካያችሁ ጀስት ማርኬት ምን አደረገ? መጥቶ ይሄኛውን ሊኩዊዲቲ ለመውሰድ ምኑን ተጠቀመ? ይሄኛው ፌር ቫልዩ ጋፕ ተጠቀመ። መጣ ኮንሶሊዴት አደረገበት ዘንድ ነካው ማለት ነው። ጀስት ሃየር ታይም ፍሬም ላይ ብንጠቀማቸው አሪፍ ነው ያለው ለዚህ ነው። ፌር ቫልዩ ጋፕ እዚህኛው ጋር ምንም ማተር አያደርግም። የትኛውም ካንድል ይዘጋ፣ በቡሊሽም በቤሪሽም ካንድል ቢዘጋ ማለት ነው ማተር አያደርግም። ዘን እዚህ ጋር ካያችሁት ቡሊሽ ካንድል አለ። ዘን ሶስተኛዋ ቤሪሽ ካንድል ናት። አግሬሲቭ ሙቭመንት ናት ወደታች። ግን በሶስተኛው ካንድል ታፕ አደረገ፣ ሪስፔክት ካንድል ሆነልን። እንዴት ነው ዲስ ሪስፔክት እና ሪስፔክት የሚለውን በቀጣይ ቪዲዮ እናያቸዋለን። የምፈልጉ ከሆነ ኮሜንት ላይ ያስቀምጡልን፣ እንሰራባችኋለን። ጀስት አሁን ቪዲዮን ላለማንሳሳት በጣም ላለማርዘም ለእናንተም ስልቹ እንዳይሆን ጀስት ፌር ቫልዩ ጋፕ የሚለውን ብቻ ኮንሰፕት ለየተን ለማየት ስለፈለገ ነው። ጀስት እዚህ ጋር በሪስፔክት ካንድል አከበረው፣ ዘን ወጣ። እዚህ ጋርም ታፕ አድርጎታል። አክቹዋሊ ትንሽ ነው ግን ነክቶታል በደንብ። እዚህኛው ጋርም
ተመሳሳይ ነው። ፌር ቫልዩ ጋፕን እየነካ ነው ማርኬት የሚወጣው። ሞር ሃየር ታይም ፍሬም ላይ ብንጠቀማቸው ኢፌክቲቭ ነው ያልነው ለዚህ ነው። ሞር ሃየር ታይም ፍሬም ላይ ሲሆኑ ሞር የመከበር እድላቸው እና ቫሊድ የመሆን እድላቸው በጣም ሰፊ ነው። ጀስት እዚህ ጋርም አለ ማርኬት በቃ የጎልድ ሙቭመንት ለእንደዚህ አይነት እንትን ስለሚመች ነው። ሌሎችም አሉ እነ ኢዩም እነ ጂቢፒም አሉ፣ ግን ሞር ዲኤክስዋይ ማይሚን ጎልድ የተሻለ ሙቭመንት ስላለው ነው። ጀስት ዴሊውን ታፕ 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 እያደረገ ፌር ቫልዩ ጋፖችን ሃየር ታይም ፍሬም እየነካ ይወጣል ማለት ነው። ዘን ፎር አወርም ምናምንም ጀስት ተመሳሳይ ነው። በእንደዚሁ ኦርደር ፍላዎቹን ተከትላችሁ መሄድ ማለት ነው። ዘን ስለ ፌር ቫልዩ ጋፕ የነበረን ዛሬ ቪዲዮ ያው አክቹአሊ ትንሽ ነው። ያው ጠለቅ ያለ ቪዲዮ እንድንሰራላችሁ ለእናንተ በማይንዛዛ መልኩ ለመስራት እንሞክራለን። የተሻለና ሞር ስለ ፌር ቫልዩ ጋፕ እና ስለ አይሲቲ ኮንሰፕቶች ሊኩዲቲዎች ሞር ለማወቅ ኮሜንት ላይ የምትፈልጉትን አይነት ኮንሰፕት የምትፈልጉትን አይነት ኢንተሪ እንዲሰራላችሁ መጠየቅ ማስቀመጥ ትችላላችሁ። እኛም የእናንተን እያየን የተሻለ ነገር ያለውን ለእናንተ በሚመች መልኩ ለማስረዳት እንሞክራለን። ሞር ያሰብነው ከአይሲቲ ኮንሰፕቶች ዘንድ ኢንተሪዎችን ጀስት ቼክ ያደረግናቸውን እኛን ከዊነር ሬቶቹ ጋር ምን ያህል አራር ከምን ያህል ዊነር ሬት ጋር ሊሰጡ እንደሚችሉ እያሰላን ለእናንተ ለማስረዳት እና ለማዘጋጀት አስበናል። የምትፈልጉትን አይነት ኮንሰፕት፣ የምትፈልጉትን አይነት ጥያቄ፣ የምትፈልጉትን አይነት ቪዲዮ እንዲሰራላችሁ ኮሜንት ላይ ያስቀምጡልን። አዲስ ከሆናችሁ ላይክ እና ሰብስክራይብ፣ ለሌሎች ደግሞ ለጀማሪ ትሬደሮች ወይም ትሬደር መሆን የሚፈልጉ ሞር ኮንሰፕቶችን ማወቅ የሚፈልጉ ጓደኞች ካላችሁ ሼር አድርጉላቸው። ቀላል በሆነ መንገድ እንማማርበታለን። ምን ይጨመር ምን ይቀነስ እናንተ እንግዲህ አስተያየት ስጡበት። መልካም የትሬዲንግ ሳምንት፣ መልካም ጊዜ።